የኢትዮፒካ ሊንክ መዝናኛ 5 ላይ ነው የምንገኘው። ብሬ እሺ ወደ ክትባታችን ንግባ ይቻላል። እስኪ እንከተብ። አዎ ይሄ የኢንተርኔት ጉዳይ ነው። ከዚህ በፊትም ክትባት ሰጥተናል። እንዴት ይጀመር ያው ሀሁ ሰጥተን ነበር። እንዴት ይጀመራል ፍቅርና ከቴክኖሎጂ ውጪ በአጠቃላይ አይ ነው ከቴክኖሎጂ ጋር በተያያዘ በኢንተርኔት በተለይ ደግሞ ብዙ ሰዎች የሚጠቀሙት ፌስቡክን ስለሆነ እንዴት ይጀመር እንዴት አድርገን ነው ራሳችንን ማቅረብ ያለብን የሚሉ ነገሮች አንስተን ክትባት ተሰጥቷል። አሁን ግን መድኃኒቱ ተሻሽሎ ድጋሚ መከተብ አስፈላጊ ሆኖ ተገኝቷል። በጣም ጥሩ። ወረርሽኙም ያው ምንም ሊድን አልቻለም። አዎ ደግሞም አማራጭም ነው። በአሁኑ ጊዜ ብዙ ሰዎች አሉ ኢንተርኔት ፌስቡክ ላይ ያሉ ሶሻል ሚዲያ ላይ ያሉ ፍቅረኛ ማግኘት የሚፈልጉ ሰዎችም ደግሞ ብዙ ናቸው። አጣን የሚሉ ማለት ነው። ስለዚህ ይሄንን አማራጭ መጠቀም ጥሩ ነው። በቀላሉ ሰዎችን ልንተዋወቅበት ስለምንችል ደግሞ እየታየ እንዳለውም በአሁኑ ጊዜ ከአራት ትዳሮች አንዱ በሶሻል ሚዲያ ትውውቅ የሚመጣ ነው እየተባለ ነው። እሺ ከፍተኛ ቁጥር ነው። ይሄም ኢሃርመኒ የሚባል ሰዎችን የሚያገናኝ ደግሞ ድረገጽ አለ። እሱ እንኳን 9000 ሰዎች 9000 ትዳሮች በእኔ ተመስርተዋል ብሏል በቅርቡ። 9000 በጣም ብዙ ነው። በኢሃርመኒ ተዋውቀው ማለት ነው። እንደዚህ አይነት የሚያስተዋውቁ ከፌስቡክ ውጪ የሆኑ ማለት ነው። ስራቸው ይሄ ብቻ የሆነ ብዙ ድረገጾች ተከፍተዋል በአሁኑ ጊዜ። ስለዚህ እነዚህን የምንጠቀምባቸው ከሆነ ያው አቀራረባችንን ደግሞ ልናስተካክል ይገባል። ራሱ ዕውቀት ይፈልጋል ማለት ነው። እሺ ስለዚህ እንዴት ይሁን የሚለው የተጨማመሩ ነገሮች ምን ናቸው? ጥናቶች የታከሉበት የመጀመሪያው ነገር የፕሮፋይል ፒክቸር ነው። የፕሮፋይል ፒክቸርና ራሳችን የምናስቀምጣቸው መረጃዎች ናቸው። አሁን ፌስቡክ የሚለየው ነገር ፌስቡክ እነዛኞቹ የሃርመኒ ወይም ቲንደር ወይም ሌሎቹም ቀጥታ ፍቅረኛ ለማግኘት ነው የምንገባባቸው። ፌስቡክ ግን የፍቅረኛ ብቻ ሳይሆን እንዲሁ ለጓደኛም ቤተሰብም የምንገናኝበት ነው። ማህበራዊ ህይወት ነው። ማህበራዊ ህይወት ነው። ስለዚህ ፍቅረኛም ደግሞ እንፈልጋለን። ደግሞ እዛ ውስጥ ልትዋኝ ትችላለህ ፍቅረኛን ኢላማ አድርገህ። ስለዚህ ብዙ ነገር ስላለው ለሁለቱም እንደሚመች ማድረግ ይኖርብናል ማለት ነው። ስለዚህ እዚህ ላይ ራሱን የቻለ በደንብ ስራ ይፈልጋል ማለት ነው። አንደኛው ነገር ፎቶዎች ላይ ጥንቃቄ ማድረግ ነው። ፎቶዎች ምንድነው እንግዲህ ባለሙያዎቹ የሚሉት ያው የሚስብ ፎቶ መሆን አለበት። ምንም ጥያቄ የለውም። ይሄ ብዙ በፎቶሾፕ ያልተነካካ ፎቶ እና ደግሞ የቅርብ ጊዜ መሆን አለበት። የድሮ የሆነ ጸጉርህ ሙሉ እያለ የተነሳው ፎቶግራፍ ምን ለማለት ፈልገህ ነው? አይ አንተን አይደለም ዛሬ በጣም ኢላማ ያረከኝ እንደዛ ማድረግ አይጠበቅብህም። ቢያንስ የቅርብ ጊዜ ሴቷን ብትሆን እንደዛ አይነት ነገር ማድረግ ይኖርባታል። ሌላው የምትጠቀመው የስም ራሱ በጣም ተጽዕኖ አለው ብለዋል ባለሙያዎቹ። በ4000 የፌስቡክ ስሞች ላይ ገጾች ስሞች ላይ ጥናት አድርገው ነበር እና ተቃራኒ ጾታዎች በሚያዩት ላይ የተሰማቸው ስሜት ማለት ነው በጣም ትልቅ ተጽዕኖ ፈጥሮ ተገኝቷል። የሚጽፉት ሁሉም ሰው ስሙን ከናባቱ አይጽፍም። የሚጽፍ አለ ግን ደግሞ ሌላም የሆነ የቅጥያ ስም ሊሆን ይችላል ወይ ዝም ብሎ የመሰለውን ስም ዝም ብሎ የሚጽፍ የሚያስገባም አለ መጠሪያ ማለት ነው። ያ በጣም ትልቅ ተጽዕኖ አለው። ስለዚህ እሱ ላይም በጣም ጥንቃቄ በተለይ ለወንዶች ደግሞ ይሄ ዮኒ ስዊት፣ ዮኒ ሃኒ፣ ዮኒ ላቭ ወንዶች እንኳን ብዙ እንደዛ ያደርጉ አሉ። የሚያደርጉ ይኖራሉ። በቃ እነዚህ ራሳቸውን ነው ተኩሶ እየገደሉ ያሉት። ፍቅረኛ የሚፈልጉ ከሆነ አይሆንም። ለእንደዛ አይሆንም። ለእንዲሁ ለጓደኝነትም እኮ ደስ አይልም በጣም። ስለዚህ በሴቶች ነው የሚያምረው። ሴቶች ላይ ያምራል፣ ግን ደግሞ እነሱም ቢሆን መጠንቀቅ አለባቸው። በጣም ቆንጆ ይበዛል ሴቶች ላይ ደግሞ ቆንጆ ይበዛል። ስዊት እንደዚህ ፍቅር ምናምን ፍቅር ብዙ ነገሮች አሉ።
ሌላው ፕሮፋይል ፒክቸር ላይ ውጤታማ ሆኖ የተገኘው የተባለ ወንዶች ባይስቁ ይመረጣል ተብሏል። ዝም ብሎ በቃ የሆነ ኮስተር ነገር ብሎ ልክ የዛሬ ሳምንት ላይ የነበረው ክትባት ላይ ይሄ ነገር አንስተነው ነበር። እሺ ከሱ ጋር በተገናኘ ሳይሆን በአጠቃላይ ወንዶች ማራኪ የሚያደርጓቸው በሳይንስ የተረጋገጡ ነገሮች ስንከትብ ነበር የዛሬ ሳምንትና ወንዶች ብዙ መሳቅ የለባቸውም። እውነት ነው። ስለዚህ ይሄም ያጠናክረዋል የዛሬ ሳምንት የተሰጠው ክትባት። ሌላው ለወንዶች የሆነ ስፖርት ቦታ ላይ የተነሱት ቢሆን በጣም ጥሩ። ለምሳሌ ተራራ እየወጡ ሊሆን ይችላል፣ የሆነ ጂም ውስጥ ሊሆን ይችላል። ጂም ውስጥ ሲባል ግን በጣም የሆነ ብረቱን ይሄ እጁን አፈርጥሞ ምናምን እንደዚህ ፊት ለፊት እጁን እያሳየ ፕሮፋይል ፒክቸር ማድረግ አይጠበቅበትም። ግን የሆነ ስፖርታዊ እንቅስቃሴ ላይ እንዳለ የት አካባቢ እንደሚውል ዝንባሌው ምን እንደሆነ ጤናማ የሆነ ዝንባሌ እንዳለው ስለሚያሳይ የሚያሳይ ነው። ከእንስሳ ጋር የተነሳ ቢሆን ሴቶች ከውሻ ጋር የተነሳ ወንድ ደስ የሚለው ዛሬ ነው። ትላንትና የውሻ ነገር ፖስት አድርጌያለሁ፣ ግን የኔ እንኳን ያለቀ ጉዳይ ነው። ቤት ውስጥ ግን ያው ነጥብ ያሰጣሃል እና ጥሩ ነው። ቢያንስ የሆነ አዛኝ ነህ የሚል ስሜት ይሰጣል ማለት ነው። ለማስመሰል ሳይሆን እንደዚህ አይነትም ሰው መሆንም አለብህ ማለት ነው። ስለዚህ እንደሱ አይነት ፎቶዎች ቢሆኑ ጥሩ ነው። የቡድን ብዙ ሰዎች ጋር የተነሳው ፎቶ ፕሮፋይል ፒክቸር ቢሆንስ ተብሎ ነበረ። መጥፎ አይደለም ተብሏል ፕሮፋይል ፒክቸር ማድረግ። ግን እነማን ናቸው እዛ ውስጥ ያሉት ይወስነዋል። ያደናግራል። ማን ነው የትኛውን አንተ ጎላ ብለህ አንተ የምትታይበት መሆን አለበት። አጃቢ ከሆኑ ኦኬ እንደ አጃቢ መሆን አለባቸው እንጂ በተቻለ መጠን ብቻህን ብትሆን ምንም ችግር የለውም። በቡድን ከሆነ ግን በተለይ ደግሞ ሴቶች የበዙበት ሴቶች አንተ ላይ ተከምረውብህ እንደዚህ ነገር ከሆነ ሻጊ ነገር ያሻግታል። ከሱ ትንሽ መራቅ ያስፈልጋል ማለት ነው። እሺ ስለዚህ ፕሮፋይል ፒክቸር ራሱን የቻለ በጣም ትልቅ ጥንቃቄ የሚፈልግ ነገር ነው። እሱ ነው ብዙ ሴቶችን ያው ከወንዶች አንፃር ስናወራ ማለት ነው የሚስባቸው። በቃ እሱን አይተው ከፎቶ ተነስተው ወይ ይቀጥላሉ ወይ አይቀጥሉም። ብዙዎች ያቆማሉ እዛ ላይ ማለት ነው። ስለዚህ ፎቶ ደግሞ ማድረግ ያስፈልጋል ተብሏል። እዛማ ምን ሲሪያል ኪለር ሆን ምን ይሁን ምን ይታወቃል? ምን አይነት ሰው እንደሆንኩ አታውቅም። ራስን ከደበቅ እኮ ችግር አለ። እምነት ይጣልብሃል። አይ ቆይ ፎቶዬን ቀስ ብላ ታያዋለች፣ ዝም ብዬ ይሄን ብቻ ላድርግ አይሰራም። እምነት እንዲጣልብህ ፊት ለፊት መቅረብ መቻል አለብህ ማለት ነው። ሌላኛው ቅድም እንዳልነው እነዛ ድረገጾች ለፍቅር ስለሆነ ፍቅረኛ ለማግኘት ስለሆነ ምን እንደምትፈልግ ትጽፍባቸዋለህ። በቃ ከፍቅረኛ ከሴት ይሄን እንፈልጋለሁ ትላለህ። ፌስቡክ ላይ ግን ለጓደኝነት ስለሆነ ይሄን አትጽፍም ቀጥታ። ስለዚህ ቢያንስ ግን ስለራስህ የሆነ ነገር ማስፈር አለብህ። ይሄን ወዳለሁ፣ ይሄን አረጋለሁ፣ ይሄን እፈልጋለሁ እንደዚህ። እና ደግሞ ፍቅረኛ እንደሌለ የሚጠቁም ትንሽ ነገር ማለት ነው። የሆነ መዝጋት የለብህም ማለት ነው። ምክንያቱም ስታተሱ ሲንግል ማድረግ ማለት ነው። እንደሱ ልታረግ ትችላለህ። እሱን ካላደረክ ደግሞ የሆነ የሚጠቁም ነገር ኮምፕሊኬትድ ትላለህ። ሊሆን ይችላል። ብቻ እንደሱ አይነት ነገር ታረጋለህ። ስለ ራስህ ትንሽዬ ነገር ዘርዘር ያለ ነገር ያስፈልጋል ማለት ነው። በጣም ጥንቃቄ ያስፈልገዋል የተባለው ነገር ከዛ በኋላ የምትጽፋቸውን ሴቶች ያዩና ከዛ በኋላ ይሄዳሉ ወደ ኋላ የለጠፍካቸውን እያዩ ምን ስታደርግ እንደነበረ ይሄዳሉ። ይሄ ሁሉም ሰው ያደርገዋል። ስለዛ ሰው ለማወቅ የኋላውን ትገባለህ እና የምትጽፋቸው ነገሮች በጣም ጥንቃቄ ያስፈልጋቸዋል። ፍቅረኛ የምትፈልግ ከሆነ ብዙ ነገር አዘክዝክ። በቃ የሆነ ሚስጥር ሊኖርህ ይገባል። አንዳንድ ሰዎች በቃ እዚህ ቦታ ሄደው ነበር፣ ይሄን ጫማ ገዝቷል፣ ይሄንን እዚህ ሬስቶራንት በልቻለሁ፣ ነከሌን አግኝቻለሁ፣ በቃ ማአት ነገር ነውና ህይወቱ በሙሉ ፌስቡክ ላይ ቁጭ ብሏል። በቃ ምንም ማግኘት አያስፈልግም። ያንን ሰው የሚያጓጓ ነገር የለውም፣ ምንም የለውም ማለት ነው። ገደልከው በቃ። ልክ የመጀመሪያ ቀን ላይ ማአት እንደምታወራው ማለት ነው። ስለዚህ በተሻለ መጠን ቆጠብ ማለት ጥሩ ነው። ትንሽ እንደው ቢያንስ ሚስጥር ነገር የተደበቀ ነገር ይኖረን ነው። ሌላኛው ሴቶች በጣም
ሴቶች ብቻ አይደሉም ሌላውም ይደብረዋል። ስህተቶች ናቸው የቃላት ስህተቶች። በቃ መስቀልቀል አድርገህ የምትጽፍ ከሆነ በተለይ ደግሞ ከፕሮፋይል ፒክቸር ላይ ስለማንነት የምትጽፈው ላይ የትምህርት ቤትን ስም በአግባቡ ማጽፍ ከሆነ ስለምትወደው ነገር ስለወደድከው ፊልም እንኳን ርዕሱን በአግባቡ ካልጻፍከው የሆነ ችግር እንዳለ ያሳያል። ጆርናሊስት ነኝ ለማለት በጂ ስትጽፍ ከጆርናሊዝም ይልቅ ወደ ጂኦግራፊ የሚያደላ ነገር ሲሆን በጣም ከባድ ነጥብ ነው የምትጥለው። በጣም ትጥላለህ። ከዛ ሌላኛው ጉዳይ ደግሞ በተቻለ መጠን ቶሎ ከፌስቡክ ግንኙነቱን አውጣው ነው አሁን ያሁኑ ህግ ማለት ነው። አዲሱ ህግ በቃ ግፋ ቢል 2 ወር በቂ ነው። ስለዚህ ህይወት ዝራበት። በአካል ተገናኙ። ተገናኙ። ሩቅ ለሩቅ ከሆናችሁ ወደ ስልክ በየተያየህ ማውራት ተችሏል አሁን። ስለዚህ በሱ ማውራት ትችላለህ። በስልክም ሊሆን ይችላል፣ ግን ከስልክም አልፎ በአካል መገናኘት ነው። በቃ ኦፍላይን ሁን ነው ግንኙነቱ፣ ኦፍላይን ይሁን ነው፣ ከኦንላይን ውጣ ነው። ስለዚህ እዛው አንተ ያለበት ቦታ አካባቢ ከሆነ ያለችው ተገናኙ። በቃ አጥምደሃል። አሳ ካጠመድከው በኋላ አብረህ አትዋኝም። ተመልሰው ይዘው ተወጣና ይዘው ትሄዳለህ። እዚህ ከፌስቡክም እንደዛ አድርጋት ነው። እዛው አብረህ የምትዋኙ ከሆነ ሌላ ተዋናተኛ ወስድብሃል። ሌላኛው ነገር ደግሞ እዛው ሩቅ ለሩቅ እስካልሆናችሁ ድረስ አንድ ከተማ ውስጥ ከሆናችሁ በዌብካም አትተያዩ። በቃ አያስፈልግም። በአካል ተገናኙ። በቃ ምንም አስፈላጊ አይደለም። በቃ በአካል መታየት ይቻልክ ለምን በቪዲዮ የምትተያየው? ስለዚህ የመጀመሪያው ከ2 ወር በኋላ ማክሲመም ቢበዛ 2 ወር ወጥተህ ፊት ለፊት ተፋለም ነው። ጥሩ ነው። ልክ ነው። የመጨረሻው ነገር ለሁሉም ነው። ይሄ የምትጠብቀውን ነገር ግምቶችህን በጣም ከፍ አታድርግ ነው። በቃ ልታገኛት ነው። እየተጻጻፋችሁ ነበረ። ስለዚህ በቃ የሆነ እሷ በጣም የተለየች እንደሆነች አድርገህ ከምትጽፈው ተነሳ የምትስለው ነገር ይኖራል። አድርገህ አትጠብቅ። መልኳንም ቢሆን በጣም በቃ ፎቶ ላይ እዛ ላይ ስላየ የተለየ ስዕል አድርገህ መጠበቅ የለብም። እሷም እንደዛው ግምቶቻችንን ማስተካከል አለብን። በተደረገው ጥናት እውነተኛ ማንነታቸውን ፎቶአቸውንም የቅርብ ጊዜም አድርገው ግልጽ ሆነውም እንኳን በአካል ሲገናኙ ሰዎች እንደጠበቋቸው አይሆኑም። ምክንያቱም ፎቶ ነው። ሰዎች ፎቶ ሲነሱም በተሻለ መጠን ማማር ይፈልጋሉ። ከዛ ደግሞ ያው መጥፎ ሆኖ መታየትም ስለማይፈልጉ እዛ ላይ የሆነ ነገር ሊያደርጉ ይችላሉ። ስለዚህ ያው ፎቶሾፕ የሚባል ነገርም አለ። እንደ ፎቶሾፕም ባይኖረውም ደግሞ አሁን ፎቶ እንደራስ ደግሞ አይሆንም ምንም ቢሆን ማለት ነው። ስታያት በቃ የጠበቃት ረጅም መስላህ ግን አጭር ሆና ልታገኛት ትችላለህ። ግን ተቃራኒውም ደግሞ አለ አይደል? ብዙም ሳትጠብቅ ደግሞ ቆንጆም ሆኖ የመገናኘት ነገርም አለ። ከፎቶ የመብለጥ ነገርም አለ። ይኖራል። ያው ብዙም ባይሆን ማለት ነው። ብዙ ጊዜ እኔ እንደዛ ነው የሚሉኝ። ፎቶ ያምራል ከወጣሁት በኋላ ጸጸተኝ እንጂ። ስለዚህ ግምቶቻችንን እናስተካክል ነው። ሁሌ ግምት ከፍ የምናደርግ ከሆነ በቃ አይሰራም ማለት ነው። እሺ ይበቃናል። ጨረስክ? በጣም አሪፍ ነገሮች ናቸው። ስለዚህ ቅዳሜ ማታ